Yeah, yeah, yeah. ሰላም ሰላም የኛ ውድ ቤተሰቦች እንደምን ከረማችሁ? እንደምን አላችሁ? ባላችሁበት ሰላማችሁ ዛሬ በድጋሚ መጥቻለሁ። ቢኒን ማቃጠል ላይ ነው። ላቃጥለው ነው፣ ላበሳጨው ነው ልበል። ባለፈው እንደዛ አድርጎ አስተጓጉለኝ ሰው ዛሬ ለምን እኔ በተራዬ ብድሬን አልመልስም ብዬ አሰብኩኝና በዚህ ለድምጼ በጣም ሶሪ ጉንፋን ይዞኛል ሰሞኑን በጣም እያዛገኝ ነው። ቤት ራሱ አልወጣም እና ተንቺ ነው የምውለው እና ትላንት ነው እያወራን የነበረው። ከዛ የሆነ ጉዳይ አለኝ ያለ ቁጭ በል ምናምን አትሄድ ምናምን ስለሆነ እምቢ ብሎ ጓለ ተው ብሎ እምቢ ብሏልና ከዛ የተኛው ተኛውና እንደተኛው ነው የሚያውቀው። ከዛ ተነስቶ ሲሄድና የሚያየውት ነው ቆይ ብለው እምቢ ስላለኝ ምን አማራጭ አለኝ? ይሄድና ከዛ የሆነ ነገር አስፈራራኝ፣ የሆነ ነገር ጮብኝ ነው በርጌ ተቆረቆረ የሆነ ነገር ብዬ አስመልሰዋለሁ። አላውቅም አስመልሰዋለሁ። ተመልሶ እንዲመጣ አደርጋለሁ፣ እሰራለታለሁ ብዬ አሰብኩኝ። እንደዛ እንዳደረገኝ ዛሬ ቀኑን ነው የማበላሸው እና እደውልለታለሁ። 30 ደቂቃ ምናምን ሆኖታል። 30 ደቂቃ ኦልሬዲ ሆኖታል ከወጣ ማለት ነው። ትንሽ መንገድ ሄዷል። ደውልለትና ቶሎ በልና የሆነ ነገር መጥቶብኛል አስፈራራኝ ነው ነቀኝ ሆነ አለ። ድምጼ ግን ብዬ ላለቃቀስና ኦልሬዲ መጠላት መጣዋለሁ። ምክንያቱም በራሱ ነው እንደዚህ እንዲሆን የፈለገው ሰው ምን ሆነች ምናምን ብሎ ይመጣል። የሚሆነው ነገር አብረን እናያለን። በዚህ አጋጣሚ በጣም ቴንኪው ለምትሰጡን አስተያየት፣ ጥሩ አስተያየትም በቃ ለምታበረታቱን ሰዎች ለምትወዱንም በጣም ነው የምናመሰግነው እና አብራችሁን ቆዩ። እደውልለታለሁ አሁን። ሄሎ፣ አይሰማም? ይሰማል። የኔ ፍቅር ተነሳሽ እንዴ? አዎ። የት ሄደህ ነው? አለው እዛው ሰፈር እኮ ነው። የት? ገና እየጠበኩ። እንዴት አልቀሰቀስከኝም? እኔ ደግሞ ደንግጬ ሲነሳ ምንም ነገር የለም። ምን ሆነሽ? እኔ አላውቅም። ዝም ብሎ የሆነ እንትን ነገር አለኝ። በጣም የሆነ አፍኖኝ ምናምን የሆነ ከዛ ስነቃ ምንም እንትን የለም። ከዛ መልሼ ስተኛ ደግሞ እንደዛ ይመጣብኛል። አሁን እየሰማኝ ነው። የሆነ ነገር አለ። ምንድነው? ቤቱን ዘግተውን ሄድከው ወይስ ምንድነው? የገባ ነገር አለ እንዴ? ምንም የገባ ነገር የለም። ዘግቼው ነው የሄድኩት። ኖ ማት እኮ አፍኖኝ ነበር እኮ ወሬ ብዬ እኮ ነው ስነሳ ደግሞ ምንም ነገር የለም። ከዛ አንዱ ራሴን የመታኝ መሰለኝ። ማን ያፈነሽ? እኔ ምን አውቃለሁ። እና ታዲያ አሁን ተመለስ እያልሽ ነው? ምን ተመለስ እያልሽ ነው ማለት እንዴት እንደዚህ ምንም ሳትነግረኝ ዝም ብለህ በድርግ ብለህ ትሄዳለህ? መጣሁ። ቶሎ በል አሁን። እሺ ሊያፍኑኝ ነው መሰለኝ፣ እየመጡብኝ ነው። እየቀለድሽ ከሆነ ኪያ እንጣላለን። አየው እየቀለድኩ አይደለም። አሁን ቶሎ በልና ቶሎ በል። ፈርቻለሁ። አሁን ማለት ነው እኔ ለራሴ ተሳክሮ ድምጼ ግን በጣም ከባድ ነው። እዚህ አሁን እየሮጠ ይመጣልና ማለት ነው። እንደሚል ያሰብኩ ነው። ራሴን መተውኛም ብየዋለሁ አይደል? ራሴ ተመትቻለሁ። አሁን ደንግጫለሁ። አደናበረውና ከዛ አሁን እየመጣ ነው። ሰፈር ነው እየጠበቅኩ ነበር። እንደዛ ካልሆነ እመጣለሁ ብሏል። እናየዋለን። እየመጣ ኪያ እያለቀስሽ እኮ ነው። የሆነ ነገር እኮ አማቶብኝ ነበር። ማነው የመጣው? የሆነ ሰውዬ መጥቶ ቆይ። የት? እዚህ ነው። የት አለ ታዲያ? የሆነ ሰውዬ መጥቶ ነበር። አሁን እንደዚህ አድርጎ ራሴን የመታኝ። ከዛ እንደዚህ አደረገ።
በቃ እሺ ተረጋጊ ተረጋጊ አይዞሽ ነው ያለው አለሁ እኔ ይሄ ቅዠት ነው በቃ ቅዠት ነው አይዞሽ ይሄ ማንም የለም እንዴ ማንም የለም ተረጋጊ ይሄ ቅዠት ነው እንዴ ኧረ አይዞሽ ተረጋጊ ይሄ ቅዠት ነው አንቺ ቅዠት ነው እየቃዠሽ ነው ተረጋጊ እንዴ በጣም አልጎሻል እኮ ማን ነው እሱ የት አለ ማንም የለም እኮ እዚህ ውስጥ እንዴ ማንም የለም ተረጋጊ እሺ ተኛለሁ እሺ እንዴት ነው የሚሄደው አንቺ በቃ አልሄድም ይዋሉ ኧረ ማንም የለም ተረጋጊ በእናትሽ ቅዠት ነው አንቺ ምን ሆነሽ እንዴ እስኪ ተረጋጊ ማንም የለም ተረጋጊ ቅዠት ነው እየቃዠሽ ነው እኔ ያለው ተረጋጊ እስኪ ምን ሆነሽ ነው Kia ها دانش دي በቃ ዝም ብያለሁ አለሁ ተረጋጊ ነው ያለሁ ተረጋቢ አልሄድም እሺ አልሄድም የት ነው የምሄደው ፕሮግራም አልሄድም ቀርቻለሁ ምን ፕሮግራም አንቺ የሚበልጥ ነገር አለ አይዞሽ ብቻ ተረጋጊ አልሄድም የት ነው የምሄደው አንቺን ጥዬሽ ነው እንደምሄደው አልሄድም ቀርቻለሁ የት ነው ጥዬሽ የምሄደው አልሄድም አንቺ እንደዚህ ሆነሽ ነው እንደምሄደው አልሄድም አትዋሽ የምር ኪያሙሽ አልሄድም ምንድነው ካሜራ አለ እያልሽ እንዳይሆን አንቀርፈኛ ሄዳለሁ አልቧል ማለት አንቺ ያምሻል እንዴ ምንድነው እንደዚህ ታስጨንቂኝ ለምን እንደኮ ነው ለምን ይደትኛለሽ እንዴ እሺ ታዲያ ለምን በዚህ ልክ አንቺ ትቀልጃለሽ ለኔ አታስቢም እንዳይደብርሽም ተገንቷል ምናምን አትበይ አንቺ እንደዚህ አይነት ነገር ትቀልጃለሽ እንዴ እንታያለ ፈጣሪ ፕሮግራም
ከኔ ሲጀመር ፕሮግራም ያልክ እና ለምን ጥላኝ እንዴ? ለምን ሄድክ ትይኛለሽ ሳንቺ? እና ቢሄድ ሳንቺ በዚህ ልክ ትቀልጃለሽ? አትሳቂ፣ አያምርም። ተጨነክ ምን ማለት ነው ተጨነክ? እንዴት አልጨነቅም? አሁን ፕሮግራም አልቀርም። እሺ በቃ ቃል ስላስገባሽኝ አልሄድም። እንግዲህ ካያችሁ ሰላም ያልመጣሁበትን ምክንያት እንግዲህ በዚህ ነው ወቁ እንዴ እንዳስቀምጥኩኝ አየሁ ወይ አለመጠርጠርኝ እንዴት አንጠረጥርም? ግን አንቺ እንደዚህ አይነት ቀልድ ግን አይቀርም እና እኔ አሞኛል በእርግጠኝነት ግን ይሄን ያሰብሽው ማለት ነው ያ ልብስ ለብሰሽ አትሄጂም ስላልኩሽ እና ታዲያ እና አንተ ልብስ ስትፈልግ ለብሰሽ አትሄጂም ትለኛለህ እና እነ ልብስሽ ልትሄጂ ነው አትሄጂም ሁለታችንም እዚህቹ እንተኛታለን አልሄድም አትሄጂም አሁን አልመጣም እነሱ ይሄዳል እዛ የነበረው ሰው ይሄዳል ግን በጣም ትችያለሽ አበት የኔ ጭንቀታ እንደዚህ ነው መተኛ እንደዚህ ተኝቻውን ስነሳ ጭራሽ ሰይጣን ጋር እዚህ ትራስ ካልተኛል አንተኛ እኔ አገባው አይደል ያገባው ግን ልታረግ ነው እንዴ እና ታዲያ ያንቺ ያገባሽ በዚህ ልክ ታስጨንቂ ነው እንዴ አይደብርሽ አይደለም ምን ያገባው እኔ ጋር ትተኛለህ እኔ ጋር ትነሳለህ እኔ ጋር ትውላለህ በቃ ባልና ሚስት እንደዚህ ነው የሚባለው ዝም ብሎ ልክ ብሎ ጓደኛዬ ጋር ደግሞ እኔ እዚህ አሁን አትሄድም አይደል ትገርሚያለሽ አትሄድም አሁን በኋላ አትሄድም የትም አልሄድም አልኩሽ አንቺ ማትሄጂም እኔም አልሄድም ስለዚህ አብረን ቁጭ እንዳለ በቃ የምርና ምንም ማድረግ አይቻልም የምርና እና ፋሚሊ አቶ ቢኒ ተገኝቷል ሰርተንለታል ከፕሮግራሙ ማስቀርተናል ማለት ነው ቢናደድም ጭራሽ መጀመሪያ ተነጋግረሽ ነበር እንዴ መግቢያ ሰርች ምናምን እኮ ነው አስቀምጬ አንተን የጠራው እና ተሳክቶልኛል ተሳክቶልኛል ኮብዝ ነኝ አንተ እንደዛ በሽቲ ነው የምትጅ ምናምን ብለህ ቀኔን አበላሽተህ ሶ ፕሮግራሙ ቀርቶ አዲስ ፕሮግራም ከዛሬ ጀምሬ ቤት አልወጣም አንቺ ጋር ነኝ ብሏል ችግር የለም ግን ምላሹ በጣም ይከብዳል ምንም ችግር በእንደዚህ ያን ነገር ግን እንደማትችለኝ ነው የምነግርህ እናያለን እሺ እና ቀጣይ ቪዲዮ እንገናኝ ባይ